በቦሌ አውሮፕላን ማረፊያ በመስጢር የተመዘገቡ በርካታ ድርጅቶች መኖራቸው የምዕራብ አየር ምድብ የሰጠው የማዕረግ እድገት የፈጠረው ቅሬታና የአባይ ግድብ አራተኛ ዓመት በዓል የዕለቱ ዋና ዜናዎች ናቸው። ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን የኢትዮጵያ ሳተላይት ራዲዮና ቴሌቪዥን ነው። ከሰዓቱ ዜና ጋር ደረጃ ሀብተወልድ ነኝ። በቦሌ አውሮፕላን ማረፊያ በመስጢር የተመዘገቡ በርካታ ድርጅቶች በህገወጥ መንገድ እየነገዱ ነው። ኢሳት ከታማኝ ምንጮች እንዳረጋገጠው በቦሌ አውሮፕላን ማረፊያ በመስጢር ስም የተመዘገቡና ባለቤታቸው ተለይቶ ያልተመዘገቡ ድርጅቶች ካለፉት 10 ዓመታት ጀምሮ የኮንትራት ጊዜያቸውን ሳያድሱና የቤት ኪራይ ክፍያቸውን ለመንግስት ገቢ ሳያደርጉ በመነገድ ላይ ይገኛሉ። በእነዚህ ድርጅቶች ጀርባ ከፍተኛ የመንግስት ባለስልጣናት እጅ እንዳለበትም ምንጮቹ ጠቁመዋል። የኤርፖርቶች ድርጅት ተከራዮችንና ሌሎች የሚመለከታቸውን የህብረተሰብ ክፍሎችን ተጠቃሚ ለማድረግ በሚል ምክንያት በየካቲት 1999 ዓመተ ምህረት ኤሮኖቲካል ያልሆኑ የገቢ ምንጮችን ለማስተዳደር የሚል መመሪያ ያወጣ ሲሆን በመመሪያው መሰረት ተከራዮች በየ5 ዓመቱ በግልጽ ጨረታ እንደገና መወዳደር ይጠበቅባቸው ነበር። ይሁን እንጂ ከነዚህ መካከል 8 ባለቤታቸው የማይታወቅ በኮድ ስም የተመዘገቡ ድርጅቶችን ጨምሮ 15 የንግድ ድርጅቶች የኮንትራት ጊዜያቸውን ሳያድሱ የሚከፍሉት ወርሃዊ ክፍያ የት እንደገባ ሳይታወቅ ገንዘቡ በባለስልጣናት መበላቱን ምንጮቹ ጠቁመዋል። ድርጅቶቹ በ1995 ዓመተ ምህረት የኮንትራቱን የፈረሙ ቢሆንም በ1999 ዓመተ ምህረት በወጣው መመሪያ መሰረት እንደገና አለመመዝገባቸውን ድርጅቶቹን ደፍሮ እንዲመዘገቡ የሚያደርግ አካል መጥፋቱንም ምንጮቹ አክለዋል። በተርሚናል ቁጥር 2 በኮድ ቁጥር AACS 02 የተመዘገበው ድርጅት የህትመት ውጤቶችን ለመሸጥ በካሬ ሜትር 8100 ብር ክፍያ 54 ካሬ ሜትር ስፋት ያለው ክፍል ተከራይቶ የሚገኝ ሲሆን በአመት 437400 ብር ሂሳብ የ10 ዓመት ጠቅላላ ክፍያ 4,374,000 ብር። በተርሚናል ቁጥር 2 በኮድ ቁጥር AACS 07 የተመዘገበው ድርጅት በአመት በካሬ ሜትር 5220 ብር ሂሳብ 54 ካሬ ሜትር ቦታ ቢወስድም የ10 ዓመት የኪራይ ክፍያ 2,818,800 ብር የት እንደገባ አይታወቅም። በተርሚናል ቁጥር 2 ለሻንጣ ማሸጊያ በሚል በኮድ ቁጥር AACS 22 የተመዘገበ ድርጅት ለ12 ካሬ ሜትር በአመት በካሬ ሜትር 4100 ሂሳብ በ10 ዓመት 492,000 ብር ለመክፈል ቢዋልም ክፍያው የት እንደገባ አልታወቅም። በተርሚናል 2 በኮድ ቁጥር AARS 12 ለካውንተር ሰርቪስ አገልግሎት ተመዝግቦ የሚገኘው ድርጅት 141.31 ካሬ ሜትር ቦታ ወስዶ በካሬ ሜትር በአመት 4100 ብር በ10 ዓመት በአጠቃላይ 5,793,710 ብር ክፍያ እንዲሁም በዚሁ ተርሚናል በኮድ ቁጥር AACS 09 የተመዘገበው የወርቅና ጌጣጌጦች ሱቅ ለያዘው 31.10 ካሬ ሜትር ቦታ በአመት በካሬ ሜትር 8100 ሂሳብ በ10 ዓመት 2,519,100 ብር ክፍያ የት እንደገባ አልታወቀም። በተርሚናል ቁጥር 2 በኮድ ቁጥር AACS 21 ለአበባ መሸጫነት የተከራየው በ21.9 ካሬ ሜትር የሰፈረው ቦታ በአመት በካሬ ሜትር 4,100 ብር የሚከፈልበት ቢሆንም የ10 ዓመታት ዓመታዊ ክፍያው 1,061,900 ብር እንዲሁም በኮድ ቁጥር AACS 06 የይዞታው መጠን 31.10 ካሬ ሜትር ለብር ጌጣጌጥ ሲልቨር ሾፕ የሚለው መደብር በካሬ ሜትር 8,100 ብር ተከራይቶ በ10 ዓመት ውስጥ 2,519,100 ብር ክፍያ የት እንደገባ አይታወቅም። በተርሚናል ቁጥር 2 በኮድ ቁጥር AACS 10 ለሱፐር ማርኬት የተከራየው በ33.4 ካሬ ሜትር ቦታ ላይ የሰፈረው መደብር በአመት 8,100 ብር የሚከፈልበት ቢሆንም አመታዊ ክፍያው 2,700,000 ብር ከ40 ሳንቲም የት እንደገባ አይታወቅም። እነዚህን ድርጅቶች በባለቤትነት የሚያስተዳድሯቸው ሰዎች በግልጽ ባይታወቁም ምንጮች በህግ የማይጠየቁ የተወሰኑ ከፍተኛ ባለስልጣናት ዘመዶችና ቤተሰቦች ናቸው ይላሉ። በስማቸው ተመዝግበው የሚገኙት የንግድ ድርጅቶችም በአዲሱ መመሪያ መሰረት ውል ሳይገቡ በመነገድ ላይ ሲሆኑ የሚከፍሉት ክፍያ ከወቅቱ ጋር የማይመጣጠንና ተቆጣጣሪ የሌለባቸው መሆናቸውን ምንጮች ይገልጻሉ። በአዲሱ መሰረት ውል ሳይዋሉ ለ5 ዓመታት ያክል በአውሮፕላን ማረፊያ ውስጥ በመነገድ ላይ ካሉት ድርጅቶች መካከል ለንደን ካፌና ሳተላይት ሬስቶራንት 109.9 ካሬ ሜትር ቦታ በአመት ብር 138,474 አልፋራጅ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የይዞታ መጠን 631 ካሬ ሜትር አመታዊ ክፍያ በካሬ ሜትር 8,100 ብር ላሊበላ ወርቅ ቤት 31.10 ካሬ ሜትር አመታዊ የክፍያ መጠን በካሬ ሜትር 8,100 ብር ሲቲ ቢዝነስ ኮምፒውተር 104 ካሬ ሜትር
ዓመታዊ የክፍያ መጠን በካሬ ሜትር 8100 ብር። ድሬ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር 54 ካሬ ሜትር ዓመታዊ የክፍያ መጠን በሄክታር 8100 ብር። ህይወት ለማ ትሬዲንግ 31.10 ካሬ ሜትር የክፍያ መጠን በካሬ ሜትር 8100 ብር። ሲማት ትሬዲንግ 31.10 ካሬ ሜትር የክፍያ መጠኑ በካሬ ሜትር 8100 ብር ይገኙበታል። በአጠቃላይ አዲስ በወጣው መመሪያ መሰረት ህጋዊ ውል ሳይፈርሙ በመስራት ላይ የሚገኙት እነዚህ ድርጅቶች የ10 ዓመታት የኪራይ ዋጋ ከ100 ሚሊዮን ብር በላይ ሲሆን ኤርፖርቶች ድርጅት እስካሁን እርምጃ ለመውሰድ አለመድፈሩን ምንጮቹ ገልጸዋል። ጉዳዩ በተደጋጋሚ ለድርጅቱ ቢቀርብም ምላሽ መጥፋቱን ምንጮች ያክላሉ። በጉዳዩ ዙሪያ የኢትዮጵያ ኤርፖርት ኢንተርፕራይዝን አስተያየት ለማካተት ያደረግነው ጥረት አልተሳካም። የምዕራብ አየር ምድብ የሁሉንም ቋንቋ ተናጋሪዎች በኩልነት ያላማከለ የማዕረግ እድገት መስጠቱ በአየር ምድብ ውስጥ ቅሬታ ፈጠረ። በስራ አፈጻጸማቸው ብልጫ አምጥተዋል እንዲሁም የመቆያ ጊዜያቸውን ሸፍነዋል ለተባሉ ያንድ አካባቢ ተወላጅ ከፍተኛ መኮንኖች፣ መሰረታዊ መኮንኖችና ለባለሌላ ማዕረግተኞች የማዕረግ እድገት ሰጥቷል። መጋቢት 15 ቀን 2007 ዓ.ም በምድቡ ወታደራዊ መዝናኛ ክበብ በተዘጋጀው የማዕረግ አሰጣጥ ስነ ስርዓት የምድቡ ታማኝ ሰዎች ብቻ የተገኙ ሲሆን ስነ ስርዓቱ ለሁሉም የሚዲያ ሰዎች ዝግ እንዲሆን ተደርጓል። ለተሸላሚዎቹ ማዕረግ የሰጡት የምድቡ አዛዥ ኮሎኔል ይልማ መርዳሳ በእለቱ ለተሰበሰቡት የስርዓቱ ደጋፊዎች የማዕረግ እድገት የሥራ ታታሪነትንና ታማኝነትን እንዲሁም ኃላፊነትን ስለሚጨምር በእለቱ ማዕረግ ያገኛችሁም ሆነ ወደፊት የምታገኙ ምድብ የሰራዊት አባላት አሁን የጀመርነውን ውጤታማ ስራ አጠናክራችሁ መቀጠል አለባችሁ ማለት በእለቱ ማዕረግ ያላገኙ የአየር ኃይል አባላትን የሚያጽናና መልእክታቸውን አስተላልፈዋል። የእለቱ ማዕረግ አሰጣጥ ፍትሃዊ አልነበረም በማለት ለዘጋቢያችን መረጃውን ያስተላለፉት አባላቱ በተለያዩ ጊዜያት የሚደረጉት ሽልማቶች ወደ አንድ አካባቢ ያነጣጠሩ መሆናቸው አባላቱን ያስከፋ ድርጊት እንደሆነ ተናግረዋል። ከቅርብ ጊዜ ወዲህ በአየር ኃይል አባላት መካከል የተፈጠረውን መከፋፈል ለመቆጣጠር ያልቻለው መንግስት በፖለቲካ አመለካከት የተነሳ እየተከፋፈሉ የመጡትን አባላት ወደ አንድነት ለማምጣት እርምጃ ይወስዳል ተብሎ ሲጠበቅ ልዩነቱን የሚያሰፋ ድርጊት በመፈጸም ላይ መሆኑን አባላቱ ይናገራሉ። የአየር ኃይል አዛዦች ክፍፍሉን የሚጠቀሙበት ታማኝ የሆኑትንና ያልሆኑትን ለመለየት ሳይሆን እንደማይቀር አባላቱ ያክላሉ። የምዕራብ ዕዝ የማዕረግ አሰጣጡን ከሚዲያ በማራቅ በዝግ ለማድረግ የተገደደው ትችቶችን በመፍራት መሆኑን ምንጮቹ አክለው ተናግረዋል። ባለፉት 4 ዓመታት ለአባይ ግድብ የታሰበውን ያክል ገንዘብ መሰብሰብ ሳይቻል መቅረቱ ተነገረ። የኢትዮጵያ መንግስት ሁሉንም ኃይሎች ያሳተፈ ብሔራዊ መግባባት ለመፍጠር ባለመቻሉ ለአባይ ግድብ ፕሮጀክት ህዝቡ በቂ ድጋፍ እንዳያደርግ ተጽዕኖ አድርጎበታል ሲሉ አስተያየት ሰጪዎች ተናግረዋል። የግድቡ የመሰረት ድንጋይ የተጣለበት 4ኛ ዓመት በዓል በቤኒሻንጉል ጉሙዝ ክልል ግድቡ ባለበት ጉባ ከተማ በመከበር ላይ ሲሆን ባለፉት 4 ዓመታት ህዝብን በማንቀሳቀስ ለግድቡ ግንባታ የተሰባሰበው መዋጮ ወይንም የቦንድ ሽያጭ 6 ቢሊዮን ብር ያህል ብቻ መሆኑ የመንግስትን ኪሳራ የሚያሳይ እንደሆነ የአዲስ አበባው ዘጋቢያችን የተለያዩ ሰዎችን አነጋግሮ ባጠናቀረው ዘገባ አመልክቷል። ከ4 ዓመታት በፊት ለጠቅላላ ግንባታው 80 ቢሊዮን ብር ገደማ ወጪ እንደሚያስፈልግ የተገመተ ሲሆን ወጪውን በህዝብ ድጋፍ ሙሉ በሙሉ መሸፈን ያልተቻለው መንግስት ሁሉን ያሳተፈ ብሔራዊ መግባባት ማምጣት ባለመቻሉና የግድቡን ስራ ለፖለቲካ ዓላማ እየዋለው በመምጣቱ ነው ሲሉ አስተያየት ሰጪዎቹ ተናግረዋል። በግድቡ ግንባታ ጉዳይ መንግስት ራሱን ከፍ አድርጎ ተቀናቃኞቹን በማጣጣል የሚከተለው ስትራቴጂ የልዩነት አድማሱን እንዳሰፋው የጠቆሙት አንድ ምሁር በዚህ ምክንያት ብዙዎቹ ተቃዋሚዎች ግልጽ ድጋፍ በመስጠት ህዝቡ የግድቡን ግንባታ ሊደግፍ የበኩላቸውን እገዛ ከማድረግ መታቀባቸው ህዝቡ የተስተካከለ እይታ እንዳይኖረው አድርጓል ብለው እንደሚያምኑ አስረድተዋል። በኢኮኖሚ አቅማቸው የተሻሉ ናቸው ተብለው የሚገመቱ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከግድቡ በፊት ዳቦና የሰብአዊ መብት ጥበቃ እንዲሁም የዲሞክራሲና የህግ የበላይነት አጀንዳዎችን ደጋግመው በማንሳታቸው በገዢው ቡድን እንደ አክራሪ ኃይል መፈረጃቸው ተሳትፏቸው እንዲገደብ ትልቅ አስተዋጽኦ ማድረጉንም ምሁሩ ጠቅሰዋል። በዚህ ምክንያት በተለያዩ አሜሪካና አውሮፓ ሀገራት በከፍተኛ ባለስልጣናት የታገዙ ቦንድ ማሰባሰቢያ መድረኮች የፖለቲካ ውዝግቦችን በማስተናገድ መክሸፋቸውን በማስታወስ ይህ ተደጋጋሚ ክስተት መንግስት ቆም ብሎ አካሄዱን እንዲመረምር ከማስገደድ ይልቅ ደንግጦ ብቻውን እንዲቆም ማድረጉ ሌላው ችግር ነው ሲሉ አክለዋል። ኢህአዴግ በአፄ ኃይለ ሥላሴ ዘመን ጀምሮ የታቀደውን የአባይ ግድብ እቅድ የራሱ በማድረግ ዕውቅና ከመንፈግ ጀምሮ በሀገር ውስጥ በህጋዊ መንገድ ተመዝግበው የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎችን ለማሳተፍ እንኳን ፍላጎት ማጣቱንም አመልክተዋል። የተቃዋሚ ኃይሎች አፍራሽ ሚና ብቻ እንዳላቸው አድርጎ መሳሉም ሁሉም ወገኖች በልማት ጉዳይ ላይ እንኳን እንዳይስማሙ እንቅፋት መፍጠሩንም አስተያየት ሰጪው ተናግረዋል። ከኢትዮጵያ ህዝብ ግማሽ ያህሉ በወጣትነት ለስራ የደረሰ እድሜ ላይ እንደሚገኝ ያስታውሱት ምሁሩ
መንግስት ራሱ ተዋቶልኛል ያለውን 6 ቢሊዮን ብር አምነን ከህዝብ ቁጥር ጋር ስናሰላው እንኳን የተገኘው ውጤት እጅግ ደካማ መሆኑን ያሳየናል ብለዋል። መንግስት የአባይ ግድብን ብሔራዊ አጀንዳ በማድረግ ሁሉም የፖለቲካ ኃይሎች ድጋፍ እንዲያደርጉ በሩን ቢከፍትና ቢያሳትፍ እንዲሁም በሀገራዊ ጉዳዮች ዙሪያ ብሔራዊ መግባባትን ቢፈጥር የተሻለ ስራ መስራት ይቻላል ሲሉ ሐሳባቸውን አጠቃለዋል። ባለፉት ዓመታት ለግድቡ በውጭ ከሚገኙ ኢትዮጵያውያን $1 ቢሊዮን ለመሰብሰብ እቅድ የተያዘ ቢሆንም እስካሁን የተሰባሰበው በ10 ሚሊዮኖች የሚቆጠር ብቻ መሆኑን መረጃዎች ያሳያሉ። አንዳንድ ወገኖች መንግስት በቅርቡ ከግብጽ ጋር ያደረገውን ስምምነት ተከትሎ ግድቡን ለመጨረስ ምናልባትም ከአንዳንድ አበዳሪ ድርጅቶች ገንዘብ ሊበደር ይችላል በማለት አስተያየት ይሰጣሉ። በመጨረሻም በሰሜናዊ ኬንያ በሚገኝ ዩኒቨርሲቲ ውስጥ ጥቃት በመፈጸም 15 ሰዎችን የገደሉት የአልሸባብ ሚሊሻዎች በርካታ ተማሪዎችን እንደመያዣ ማገታቸውን ቢቢሲ ዘገበ። ከስፍራው የወጡ መረጃዎች እንደሚያመለክቱት የአልሸባብ ታጣቂዎች የጋሪሳን ካምፓስ ከበው በፈጸሙት ጥቃት ከሞቱት 15 ሰዎች በተጨማሪ ሌሎች 65 ሰዎች ቆስለዋል። የዜና አውታሩ እንዳለው የአገሪቱ ጦር ከታጣቂዎች ጋር ውጊያ ገጥሟል። እስካሁን ከ500 በላይ ተማሪዎች የት እንደገቡ በትክክል አለመታወቁንና በመያዣነት የታገቱት ምን ያህል እንደሆኑ ግልጽ አለመሆኑን አንድ የሀገሪቱ ሚኒስትር ተናግረዋል። ከአልቃይዳ ጋር ግንኙነት ያለው አልሸባብ ሙስሊም ተማሪዎችን እንደለቀቀ ክርስቲያኖችን ግን በመያዣነት እንዳገተ ገልጿል። የታገቱት ክርስቲያኖችና ሙስሊሞቹ ተማሪዎች ለየብቻቸው ተለይተው እንደሚገኙና ከታገቱት ሙስሊም ተማሪዎች መካከል 15ቱ እንደተለቀቁ የአልሸባብ ቃል አቀባይ ለቢቢሲ ተናግረዋል። ታጣቂዎቹ የጋሪሳ ዩኒቨርሲቲ ተማሪዎችን እንዳገቱ ወለሉ ላይ እንዲተኙ እንዳዘዟቸው የተገለጸ ሲሆን በዚህን ጊዜ የተወሰኑ ተማሪዎች ለማምለጥ መቻላቸው ተመልክቷል። ሁኔታው አስጨናቂ ነበር፣ እዚህም እዚያም ይተኮስ ነበር ብሏል ተማሪ አውግስቲን አላንጋ ለቢቢሲ ኒውስ ዴይ ፕሮግራም ሲናገር። ዩኒቨርሲቲው በሁለት ፖሊሶች ብቻ የመጠበቁን ጉዳይ ግራ የሚያጋባ እንደሆነ አውግስቲን ተናግሯል። ተመልካቾቻችን፣ አድማጮቻችን አሁን ዘግይቶ በደረሰን ዜና መሰረት በኬንያ ጋሪሳ ዩኒቨርሲቲ በአልሸባብ ከታገቱት የዩኒቨርሲቲ ተማሪዎች መካከል በትንሹ 70 መገደላቸውንና 80 ያህሉ መቁሰላቸውን ዓለም አቀፍ ብዙሃን መገናኛዎች ዘግበዋል። እንደ ሚዲያዎቹ ዘገባ ከሆነ ከአጋቾቹ የአልሸባብ ሚሊሻዎች መካከል 4ቱ ተገድለዋል። ተመልካቾቻችን፣ አድማጮቻችን የሰዓቱ ዜና የእስካሁኑ ነበር። ከቀሪዎቹ የሰዓት ዝግጅቶች ጋር ጤና ይስጥልኝ።